ይከፈታል ይሄ በመሳሪያ በኩል ከነፍስ ወከፍ ወታደር ጠመንጃ ጀምሮ የተለያዩ መድፎች ሚዲየም ሬንጅ ያላቸው ዛሬ እነ ኢራቅ የሚመጻደቁባቸው አይነት ሮኬቶች የአውሮፕላን ቦምቦች መስራት ተዘጋጅተናል የለመንን ገንዘብም ቴክኖሎጂም ሰው እዚያ አድርሰን አሁን ቴክኖሎጂው ከተዘረጋ ነገሩ ከተወጠነ በኋላ በገንዘብ ጦት መቀጠል ተሳነን እያንዳንዱ መድፍ እንዲህ በቀላሉ የሚታዘዝና ምን ተኩሶ ስላልሆነ ለመተኮስ የሚወሰነው ከአብዮታዊ ጠቅላይ መምሪያ ከኔ ነው በቁሳቁስ እጥረት እና ይሄ ወደ ለየለት ሽንፈት እንዳያመራ በአስቸኳይ ይሄንን ነገር መወጣት አለብን ይቻላል ብዙ ሰው ይሄንን ቦታ ይመኛል ሚሊዮን ይመኛው ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው እና እባካችሁን ከዚህ እንውጣ በቆሎና እህል በሚገባ አምርተን ማንበላ ሰዎች ለፖለቲካ ስልጣን መንጠላጠል እንዴት እንደቀደም ከእንግዲህ ወዳ ይሄንን ህዝብ በየጊዜው ና እንደዚህ ሆኖልሃል ና እንደዚህ ሆኗል ይያል መርዶ አርጂ መሆን አንችልም ጓዶች ሰውም ሊሚት አለው ስለዚህ ቀላል ነገር አይደለም እናወራው በቃል እንደሚደረገው በተግባር ነገር ግን ቀላል ነው ህዝቡ ከተሰለ እንደውነት የሆነ ዋግ ብቻ ይበቃው ነበር ወይም ወሎ ብቻ ምንድነው ወሎ ውስጥ ብናይ ተናገሩ ከወሎ የመጣችሁ ጓዶች እኛ የምንፈልገው ኢሳፓን ነው እኛ የምንፈልገው ደርግ ወታደር ነው እየተባለ አይደለም እንዴ በከበሮ የሚመጣውን ወያን የሚያሳልፉት ይሄ ነው ያደራጀነው ህዝብ ነው ያነቃነው ህዝብ ይሄንን ገበና መሸፈን የለብንም ኢሳፓ ከየት የመጣ ነው በዚህ ህዝብ ደምና በዚህ ህዝብ ትግል የተወለደ ፓርቲ አይደለም እንዴ ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች ከፍተኛ አርሚ ስንት ሺህ ጀነራል ነው ያወጣ ነው መሳሪያውን አስረከቡ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ ከዚህ በኋላ እንደገና ወደኔ ይሄ ነው የሆነው አይደለም ሁላችን ተስማምተን ስናውቃ ይሄ ነው የሶሻሊዝም ግቡ በገጠር ይሄ ፋይዳ አለው ይሄ ህብረተሰብ ዛሬ ላይ ገነዘብ ይችላል ግን ማስገንዘብ የኛ ድርሻ ነው በደረቅ ቃላት ሳይሆን ከተግባርም ከጥቅሙም ነው በሚል አይነት መንገድ የፓርቲ ፕሮግራማችንና ያንዳንዳችን ህይወት ለዚህ ቆማል ብለን የተገዘትን ሰዎች ነን እዚህ አንድ እንትን ያደረጁን ከዚህ መለሰ ሰው የለም አይደለም ወይ እዚህ እኛን ነው የተወሰነ ሰው ያወሰነው አይደለም የመንደርን መስረታን ፋይዳ ምንድን በመሰረቱ ህዝብ ተሰባስቦ ነው የሚኖረው በሰለጠነው ዓለም ውስጥ በገጠርም ሆነ በከተማ እኛ እንደ አውሬ የትም ተበታትነን መኖራችን የኛን ሐላቀርነትና ህይወታችንን ደካማነት የሚገልጥ ነገር ስለሆነ ይሄን ገበሬ በአግባቡ ቀርበና ስብተን ስናበቃ ለዚህ ዓላማ ለራስ ህይወት መለወጥ ይበጃል እናስረዳው ትክክል ነው አዎ ተብሎ ነው የተሰማራ ነው ሌሎችም እንደዚሁ ሁሉ ስለዚህ አንዱም ይሄ ነው እኛ በተለያዩ ምክንያቶች ጥራቶቻችን በነገሩን ጊዜ ነው አስተሳሰባችን የሚገባን ወይስ ደግሞ በመሰረቱ መስራት ትክክል ያልሆነው ነገር በተግባር አይተንና ራሱን ጠይቀና ተረድተን ነው ወይ ስለመንደርም በኢትዮጵያ ውስጥ ያለው አስተሳሰብ የተለያየ ነው በተለያየ ይሄው ገበሬዎች እዚህ አሉ ማከላችን
ምንድነው አሁን ተሰማ ያለው ነገርና ሌላው ገበሬ ሊነጻጸር ይችላል ነው ወይ? ይሄን ልተው ግድ የለም። ይሄ እንደሱ እንደ ህብረተሰቡ እንደ አካባቢ ሁኔታ እንደ ለምነቱ እንደ ግንዛቤው እንደ አመራሩ የተለያየ ችግርና ቅራኔ ውስጥ እንዳለ ግልጽ ነው። ግን ወያኔዎችን ያስነሳቸው የእንትን ነው ወይ? የአምራቾች ህብረት ስራ ማህበር በማቋቋማችን ነው ወይ? አንድ ሲንግል አምራቾች ህብረት ስራ ማህበር አለው ትግሬ ውስጥ? ሙሉጌታ ንገረን። አንድ መንደር በህብረት ስራ ማን ነው በመንደር ተሰባሰቡ ብለናል ወይ? ለ15 አመት አንድ ገበሬ አንድ ሳንቲም ቀረጥ ወይም ደግሞ ግብር ጠይቀናል ወይ? ወይም ደግሞ አንድ ሲንግል የአገር ውስጥ ገበያ ሰራተኛ ሄዶ ሲያበቃ አንድ ቁና እህል ከትግራይ ሸምቷል ወይ? ይሄ ነው ወይ አሁን ቅራኔ ምክንያት ሆኖ ሲያበቃ ይወረሩን? ስለዚህ መረጃችንም ግንዛቤያችንም መንስኤው ምናምኑን በሚገባ ማጤን አለብን። እኔ አይመስለኝም ይሄ በ1930 ዓመተ ምህረት በዚህ ምክንያት ነው የተወጋ ነው ወይ? ነው ሙሉጌታ ጓዳና ጻፊ ነው የማቀው የአምራቾች ህብረት ስራ ማህበር በትግራይ ውስጥ ተቋቋመ የለም። በተወሰነ ደረጃ ጥንስስ አምራቾች የምንለው ወደ ራያ ዘው አካባቢ የተቋቋመ ነበር። ያም ሆኖ እድገት ደረጃ ላይ ደርሶ ይሄንን ጭቅጭቅና የዚህን ያሁኑን መንስኤ ያመጣ አይመስለኝም። በሌላ መልኩ እኛ ሄደን ስናበቃ ትክክለኛውን ስራ መሃሉ ተገኝተን ማስረዳት ስለማንችል ስለማንፈልግ ወይም ደግሞ ስላልደረስን በጎ ተግባራችንንና የኢትዮጵያን እድገትና የልምላሜ አቅጣጫ በአፍራሽ መልኩ ሲነገረው ገበሬው ባንዱ ወይም በሌላ ቦታ ተቀብሎ ሲያበቃ ለነሱ መሳሪያ ሊሆን ይችላል ወይም ደግሞ በዚህ ምክንያት ቅረስ እንገባ እንችላለን። በዚህ ነው ጋይድ ልንሆን የምንችለው። እነሱ በከፈቱልን ፈር እነሱ በሚያቀርቡልን ሂስ ነው ይሄ አብዮትና የዚች ሀገር ህልውና የሚመራው። እንደዚህ እኮ ነው ነገሩ እኮ። እና ሌላም ነገር ስላለ በጦርነቱ ባህሪ ውስጥ በሰዓትና በደቂቃ በሚለወጡ ነገር ውስጥ ወንበዴ የሚለውን ነገር ሁሉ አብረን ስናበቃ እሱ ይናገራል አልተነገረም። ስለዚህ የኢትዮጵያ ሚዲያ ውሸታም ነው። እንደዚህ ከተወሰደ ምን አይነት ፕሮፓጋንዳ እንደምንነዛ ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው በፍጹም ይሆናል ብለን ማንገምተው ነገር ነው። ሱሪውን ያወለቃል ደግሞ የታዘል ቡታንታው ማውለቁ ነው። እውነቴን ነው የምላችሁ። ቅዱስም ራሱ ሌሎችም እዚህ የተናገሩ ሰዎች ነገሩን ምናልባት በሚገባ ተረድተዋል ወይ ሁላችን ተገንዝበናል የሚል ስጋት አለብኝ። አንዳንድ ጊዜ ይሄ አይደለም ይላል ከመድረኩ የሚታየው አንድ ችግር አለባት ፕሬዝዳንት ከርሶ ይሄ መድረክ ነፃ መድረክ ነው። ይሄ ሸንጎ ከፍተኛ የስልጣን አካል ነው። ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም። የበላይ ባለሙሉ ስልጣን ነው። በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል ከሚለው ነገር እየተነሳ ይሄ መድረክ ነፃ ነው ይላል። ጥሩ። በአንድ በኩል ደግሞ የሀገራችን መፍትሄ የገጠመንን ችግር መፍትሄ እንፈልግ በነፃ መድረክ በነፃ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሪቱ ምንድነው ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮነን አይገባም በቅድሚያ። ይሄማ ነፃ መድረክ አይደለም፣ እውነትም ነፃ አይደለም ማለት ነው። እኔ ቅድም ጓድ የኋላሸት ያለውን ነው በደግፈው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል። የተሳሳተ ሊሆን ይችላል። እቺና ሀገር አደጋ ላይ ሊጥላት ሊሆን የሚጥላት ነው ብሎ ሰው ሊያስብ ይችላል። ኦኬ ጥሩ። ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይሄን ነገር ሲበትንቱን እናውጣውና ደካማነቱንና እንየው የሚል አቲቲዩድ አዝማሚያ ነው እንጂ መውሰድ ያለብን ጓድ ፕሬዝዳንት ርሶዛ ተቀምጠው የዚህን ውይይት ነው አጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነፃ መሆኑ ይቀራል ማለት ነው። ነፃ መድረክ አለበት እና ይሄ መስተካከል ያለበት ይመስለኛል።
አፈሩን እየጣሉ የሚፈረጡትን ሰዎች ነው ጀነራሎች ማድረጋቸውን በመቀስ የቆረጥናቸው አሉ ቂጣቸውን በሳንጃ ወገናቸው አሉ በወታደር ፊት እሺ እዚህ አባቴ ምናልባት በእርሶ አስተዳደር ምናልባት በእኛ አስተዳደር የኢትዮጵያ ሕዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርሶም እንደ አንድ ኢትዮጵያዊ በወታደርነት ደረጃው ያድራሉ ወይም ደግሞ የአገልግሎት ዘመንዎ ተቆጥሮ ጡረታን እንወጣለን ምንድን ነው የምንፈራው ከሀገር አንድነት አይበልጥም እርሶ ነገር ግን በአሁኑ ሰዓት ላይ የኢትዮጵያን ሕዝብ 50 ሚሊዮን ሕዝብ በደም ባህር ባግደው ቆስቆሰው በእርሰው ኃላፊነት 18 ዓመት ሙሉ መርተው ሳያደራድሩ ሳያረጋጉ የኢትዮጵያን ሕዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለውም ይሄንንም እንደማያበላሹ አምናለሁ እዚሁ እንደሚሞቱ እንጂ እንደሌሎች መሪዎች በዩሮፕ ውስጥ ላይ ይፈጣሉ ብዬ እምነት የለኝም እግዚአብሔር ምስክሬ ይሁን ይህንን ሕዝብ አጋልጠው ይሞታሉ አይደለም መንጀ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበውታል ይሄንን ባያደርጉ ግን ታሪክ ይፋረደውታል ያለው እድል ይሄ ብቻ ነው አሁን እኛ እድላችን 3 ቀን ነው ይሄም ታሪካዊ መስጊድም ሁለተኛ የምንገናኝበት አይመስለኝም እኔ እየጠበበኝ መጥቷል እየጨነቀኝ መጥቷል እናንተ አይገባችሁም ለሞት የተዳረገ ህዝብ ዳምኗል ሞት ያደነዘዘው በልጅ ልጅ ስራ ነው እኔ አሁንም ለሸንጎ በከፍተኛ ጥብቅ አደራ ማሳስበው ይሄ አንድ አይነት የፖለቲካ ጥይት እንጂ የሀገራችን አንድነት እና አሁን ያለውን የትጥቅ ግፊትና አመጽ ይመልሳል ተብሎ ባይታመን እና በዚህ መልኩ ከኛ ከራሳችን ጀምሮ ህብረተሰቡም ተዘናግቶ አዲስ አበባ በጅንጀሮ እንዳይወራ ከነገ ጀምሮ ለትጥቅ ትግሉ መታገል የጦር ሜዳ ሁኔታና ሚሊተሪ ሲቹዌሽኑ እና ዛሬ እናንተን እዚህ ቁጭ ያደረግንበት ምክንያት ነገ የሚጠብቀን ስራ ስላለ እና የነገው ቀን ምን ሊሆን እንደሚችል ፕሬዲክት ማድረግ ስላልቻል መሆኑን ላስገነዝባችሁ እወዳለሁ ምናልባት በዚሁ አካባቢ ውጊያ ይጀምራል እና እያንዳንዳችሁ እንግዲህ እዚህ ላይ ነው ያ ኢትዮጵያዊነታችን ምን ይመዘንበት እና የተናገርነውን ሆነን የምንገኝበት ቋሚም የሚያልፍም የሚታዘብበት ሁኔታ የሚታይበት ይሄ ነው እነሱም በእውነት ለዲሞክራሲና ለሰላምና ለእኩልነት እንደሆነ የቆሙት ይሄንን ስንል መቆም አለባቸው ኢትዮጵያን ለመበተን እንደሆነ ይቀጥላሉ ኢትዮጵያን ደግሞ ለመበተን እስከተቀጠለ ድረስ የኔ ግንባር እስከተበተነ ድረስ ደግሞ በበኩሌ ከኢትዮጵያ አንድነት ኃይሎች ጋር ትግሌን ይቀጥላል